ተደረብክላት እኮ ለእህት ሸፈንክላት ነጃ ያወራችሁት ነጃ ነጃ ጀነ ምን ለምን አንተ እንደዛ ስትላት አንድ ዋና ሸክት ወይ አልሐምዱሊላህ ምስጋና ላንተ ይሁን ፋሚሊ السلام عليكم ورحمة الله وبركاته እንዴት ናችሁልኝ አላችሁልኝ አልহামዱሊላህ እኔ እህታችሁ ደህና ነኝ እታች ማለት ነው ባሉካ ምን ይመስለ ያበደ ሙቪ ያየ ነው እኔ ደግሞ ሱሚን ላስተኛት ነው የመጣው ክችን ስራ ይዣለሁ ኦሬዲ እየሰራው ነበር ስራውን እና የሚገርማችሁ ነገር በምንም ተአምር አይጠራጠርም ምንም አይነት ስለ ቪዲዮ አይጠራጠርም ያለው እኔ ሙቪውን ራሱ ተንኮሉ መጥቶልኝ ነው እንጂ ማለት ነው አቋርጬ መምጣት አልፈልግም ነበር ግን ተንኮሉ በጣም ደስ ስላለኝና ብዙ ትዳር በዚህ እንደሚፈርስ ምናምን ስለተረዳው ምንድነው አይዲያው መሰላችሁ እህቱ ቴክስት ልካለኝ ኦሬዲ ቴክስቱን አስቀምጫለሁ የስም ቀይሬ በሷ ስም አድርጌ ማለት ነው ለራሴ ነው ራሴ ያስተላለፍኩኝና የሌላ ሰው ተጠቀመ ማለት ነው ምንድነው ያደረኩት እንዲችም ብለሽ ወንድሜን አታስከፊው ከእንግዲህ ወንድሜ ከፍቶት አንድ ነገር ቢለኝ ጸብሽ ከኔ ጋር ነው ብላ ነው ቴክስት ያረጋችልኝ ምንድነው ይሄ ብዬ አሳይቼው ግግም ነው የሚልበት እንዴት እንደሚለኝ ምንድነው ሪአክት እንደሚያረጋ አላቅም እና ታች ወርደን ስራችንን እንጀምራለን አይ ሆፕ ይሳካልኛል እንደምሳካልኝ እርግጠኛ ነኝ ምክንያቱም እያየነው ሄጂ በመሃል ነው ድምጼን እንደ ሌባ ነው ያወራው ያለውትና እንደውም እዚህ ጋር እንትናን አርጊያት ነው ሞር መሰማቸው ከሆነ እና ምንድነው የሚለው አንደኛ ይሄንን ዝጋልኝ የምጠይቅ ጥያቄ አለኝ የፈለገ ነገር ቢሆን ምን ብለ ነው ስለኔና ስላንተ ለህተ መታሳልፈው ለዋለው ምን እንደሚለኝ አላቅም እስከ መጨረሻው ከኔ ጋር ሆኑ ያንዳንዱን ነገር አብረን እናየዋለን ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ሐሳባችሁን ደግሞ ጻፉልኝ ለከይሩ ነው ብዬ አስባለሁ እስቲ የሚለኝን እናያለን በህቱ አይደራደርም ብቻ እንየው እንሂድ ድምፁ ይሰማችኋል አይደል እና አሰከቻችቼ ምናምን ወደ ስራችን እንሄዳለን አሁን ሰቅዋና እዛ ደርጀ ደብቄ ወደ ስራችን እንሄዳለን Don't hang up on me. Robert, do you know what I'm looking at right now? Carla, listen. Photographs of you and Rachel taken today. Is this true? Carla, how did you get the pictures? By messenger, Robert. By messenger. What does it matter? What do you mean you gotta go? I gotta go. Robert, what is this? እኔ የሚለው ዘጋ ውስጥ ይሄን አንዴ Get on the fucking elevator. ምንድነው የምታፈጥብኝ እዚህ ጋር አላልሽም ማለት እኔማ ብያለሁ አይ አንተ ገርማኝ ነው እንጂ ማ አንተና ሌላ ማን ይገርማል ሲካ ሲፉርዳዴ ከበጭ እኔ እኮ የሚገርመኝ ሰው ማመን ቀብሮ ነው እኔ አንዳንዴ ማለት ነው ማለት የሆነ በቃ አንተን ከራሴ አስበልጬ ነው በጣም ማምን ከራሴ በላይ ማለት ነው ግን አንዳንድ ጊዜ ላይክ ሰውን ከምጠብቅበት ቦታ ወይ ካሰብክበት ቦታ ምናምን ስትጠጣ በጣም ነው የሚደብረው በዚህ ልክም አንተን አስቤም ጠብቄም አላውቅም ግን በጣም ከፍቶኛል ስለማን ያወራሽ ስለአንተ ነው ስለአባቡ ስለሌላ ማን ነው ማውራው ራስ ስትናገር አንዳንዴ በቃ እንደዚህ አትሆኑ ምናምን ስለተዳር ውጪ አይወራም በዚህ ገባ በዚህ ወጣ አንተም በዚህ ልክ አስቤም ጠብቄም አላውቅም የፈለገ ቢሆን ማለት ነው የፈለገውን ቢሆን ማለት ነው እንዴ ምንድነው እኔ ስለኔ አሳልፈ ለሌላ ሰው አታወራም ነበር ሆኖም ግን እኔ እንደዛ አይነት ሰው አይደለሁም ምንም እኮ የሚያስቅ ነገር አይደለም ምንድነው የሚያስቀው ስለኔ ያወራሽ ነው ወይስ ስለሌላ ሰው
እኔ ስለተዛተብኝ ደግሞ ወንድሜን በዚህ አታስገቢ ወንድሜን እንዲያታደርጊ ስለተባልኩኝ እኮ አይደለም ትዳሬን የምኖረው። ነገር ግን የፈለገ ቢሆን እንትን ሲጀምር ምን አድርጌ ነው ስለኔ ለሷ የምትናገር? ምን ያረኩ ነገር አለ ያናደርኩ? ከነጭ አለማል ሲታየው ማለት ምንድን ነው ያልካት? ምንድን ነው የነገርካት? ምንድን ነው ሳይላክችልኝ ቴክስት? ምንድን ነው የምን ቴክስት ነው? ኧረ እባክህ ምንም የምታውቀው ነገር የለህም። ከእንግዲህ ወንድሜን እንደዚህ አታስከፊ። ወንድሜን ሲከፋው ማየት አልፈልግም። አይ እኔ ነኝ እንደዛ። እኔ እየቀለድኩ አይደለም፣ የምሬን ነው የምልህ። አብዲ ቀልድም ይኸውልህ የራሱ የሆነ ገደብ አለው። ሌላውም ጋር ይሄ ቀልድ አይደለም። እንዲህም ብለሽ ወንድሜን ሲከፋው ማየት አልፈልግም። የፈለገው ነገር ቢሆን ደግሞ ወንድሜን አታስከፊው። ከእንግዲህ ጸብሽ ከኔ ጋር ነው። ማንበብ እኮ ትችላለህ። ምንም የምገለፍጥብኝ ሲጀመር እኔ ምንድን ነው ያደረኩ? እና ብትወድን እና ለምንድን ነው ስለኔ የምታወራላት? ምን አደረኩ? ሲጀመር ምን አድርጌ ነው ያስከፋውክ? እና እንዴ ከመሬት ተነስታነት ይሆናል አከብለ ፍቃት የቴክስቲና በረስትሪ አከብቲን በን እኔ ነው ተጫውትብኝ እንዴ ሰው ከመሬት ተነስቶ ወንድሜን እንዲያታርግ የሚለኝ ቴክስቱን እኮ ማንበብ ትችላለህ። ለምን ደው እንትን የምትብል? እኔ አትሳቅብኝ። ወይ አስከፋው ያናደድኩ ነገር ካለ ደግሞ በግልጽ አማርኛ ንገረኝ። አረ ጫውታ ነው ይለኛል እንዴ? አንዱ ጋር ሲጋ ፈታራን እውነቱን ንገረኝ። ለምንድን ነው ከፈለክ ቀጥታ እኔን አጠይቀኝም እንዴ? ምንድን ነው አንተ ምንም አታውቅም? እህት ስለሆነች ለምን ነው ብደውልላት? ኦሬዲ እኮ በቃ ነገረችኝ እኮ በቃ ወንድሜን አታስከፊው። ሲከፋው ማየት አልፈልግም። ጸብሽ ከኔ ጋር ነው። እሱ ያንተ ጉዳይ ነው። ግን ለምንድን ነው ስለኔ የምታወራላት? እኔ ካስከፋው ነው ጠይቀኝም። ምን አንዳንድ ጊዜ ስለትዳራችሁ ውጭ አታወሩ እንዴ? እኔ ሲጀመር ስለአንቺ ከማንም ጋር አላወራው። ቆይ ስለ ለእህት ከበር እያረክ ነው፣ እየተዳረብካት ነው። ሲጀመር እሷ ምንም የማለት መብት የላትም። ለምን ነው የምታናድዘኝ? እኔ አሻንጉሊት ነኝ እንዴ? በዚህ እንደዚህ በእንዲህ አይነቱ እኮ አብረን ተጫውተን አናውቅም። ለምንድን ነው በቃ ወደ እሷ የምታደላው? ለምንድን ነው እውነቱን የማትናገረው? ለምን ትደብቀኛለህ? ያስከፋው ያናደድኩ ነገር ካለ ለምን አትነግረኝም ቀጥታ? እሷ ጋር ምን አስነገረ? በቃ ስለኔ ለምንድን ነው የምታወራላት? እኔ ቀጥታ እንድትነግረኝ ነው የምፈልገው። ዳርዳር አትሂድብኝ። የምን ቀልድ ነው? ቀልድ አይደለ? የሆነ የተናገርኩ ነገር ስላለ መሰለኝ ቀልድ ነው እያልክ ያለው። ምንድን ነው ያልካት? ሲጀመር ለምንድን ነው የምታወራላት? ምን ብዬ ነው ስለኔና አይደለ? ተው እንጂ ምን አርግሽ? የኔ ጨዋ እና ለምንድን ነው የምትዝትብኝ? እኔ እሱ ጥያቄ ነው። ያጠፋሽው ነገር አለ? አንተ ልጠይቅ እንጂ ነው። አንቺ ያጠፋሽው ነገር ምን? ለምን አንተ እንደዛ ስትራት አንዴ እኔ ጥያቄ ለምንድን ነው ቴክስቱን ይላከችልኝ? ለምን ነው የማታውቀው? እህት አይደለች እንዴ? ለምን ነው የምጠይቃት? አንተ ልጠይቅ እንጂ እንዴ ወንድሜን እንዲያታርገው ያለችኝ አሁን እንደዛ አይደለም ነገሩ። ለምን እሷ እህት ቢሆን እኮ ቴክስቱ ለኔ አትልክም ነበረ። ወንድሜን እንዲያታርገው ይኸውልሽ አንቺ እንዳልሽ እሷ ቤት አንተ ብቻ እኮ አይደለም እህት ያለ እኛም እኮ እህት አለን። ነጃ እያናደሽኝ እኔ አንተ ጉዳይ ምን አገባኝ ታዲያ ብትል እኔ አላቅም አልኩሽ። ለምን ነው የማታውቀው? ለምን ነው የምደብቅላት? ወይ ለራስ እየደበክ ነው ወይ ለእሷ እየደበክ ነው ወይ ለሁለታችሁም እየደበክ ነው? በቃ እውነቱን ንገረኝ። እየተፈታተሽኝ ነው። ምን አድርጌ ነው የምፈታተን? ጋነት ሚዝ ይላል ዋ አላቅም። ለምን ነው አላቅም? እንዴት ነው የማታውቀው? የሚያረኩት ነገር የለም። ለሷም ከሷ ጋርም ስላንቺ ያወራሁት ነገር የለም። እውነቱን ብቻ ንገረኝ። ብቻ ንገረኝ። እውነቱ ያለው የራሱ ጉዳይ። እንዴት ነው የማታውቀው? ምን ነው የማበዛው? እውነቱን ንገረኝ እንጂ እንዴ አንተን እኮ ነው። እኔ አላቅም። እንዴት ነው የማታውቀው? እሺ ለምንድን ነው የጻፈችልኝ? አኒ ማሊፍ በን ማና በረሲቴ ማሊፍ ጋር አትናይም ፖለቲካቲ እና እኮ ናት የጻፈችው ቴክስት። እና ለኔ ይቶሎቹ አላንቺ ምን ታደርልኝ? ለኔ በህት ብትሆንማ ወንድሜን አትንኪ ብትነኪ ጸብሽ ከኔ ጋር ነው አትለኝም ነበረ። ጭራሽ ቆጣኛል እንደ ከሱም ብሰው እኔ የምፈልገው እውነቱን ነው። ምንድነው ያደረኩ? ምንድነው ያበሳጨው? ለምንስ ነው ለሷ የምታወራላት?
ለምንስ ነው ለሷ የምታወራላት? ለምን ነው እኔን የማጠይቀኝ? ማን ነው እንደዚህ ያለሽ? ያንተ እህታውን ያነበብኩት ቴክስትም ነው የሚለው። ማን ነው እንደዛ ያለሽ? እንዴ እንዳድስ ነጃ እኔ ምንም አላቅም። አታናጅኝ ወላሂ። አሁን እያናደሽ እሱ ያንተ ጉዳይ ነው፣ አይመለከተኝም። የፈለከውን መሆን ትችላለህ። እንጣላለን። እህትህ ስለሆነች ልትደረብላት ከሆነ ግን ነግሬሃለሁ። ለምን ነው እንጣላ? ሲጀመር እሱን ፈልገህ መሰለኝ ያወራህላት። እንጣላለን እንዴ? ይኸውልሽ እኔ ከሷ ጋር ኦኬ፣ ልታሳድገው ፈልገህ ነው ጸቡን? ምኑ ነው ያለለው? ምኑ ነው እና ለምንድን ነው ጥያቄው? ለምንድን ነው ለምን አትንካኝ? ለምን የጻፈችልኝ? ነጃ እያናደሽ ነው። ተናደዳ እኔ ምንም አላቅም። መናደድ ብርቅ ነው። በቃ አላቅም። ሲጀመር አታቅም። ምን ብዬ ነው እኔና አንቺ መሀል ያለውን ነገር ለሌላ ሰው የምናገረው? እኔ ምን አቅልሃለሁ? እነ ለምንድን ነው አንቺ ራስሽ የምታረጊው? ወንድሜን ሲከፋው ማየት አልፈልግም። ወንድሜን አታስከፊው። ከእንግዲህ ጸብሽ ከኔ ጋር ነው። ለምንድን ነው ያለችኝ ታዲያ? ከፍቶኛል ብለህ ደውለህላት? ምንም አላልኳትም። ምንም አልነገርኳትም። ምን ነገር ምን አለ ነው የምነግራት? አከሚላ ካካቴ ሚሴጅ ና በሬስ ተቀበጂ። ምንድነው? እሺ ልቀቀኝ። እኔ ምንም አላቅም አልኩሽ አይደል? ስለዚህ ከየት እንዳመጣሽ ትነግረኛለሽ። ምንድነው ያለው ነገር? ምንድነው የነገርኳት? ሲጀምር ምን አለ ነው የምነግራት? ሲቀጥል እኔና አንቺ መሀል ያለው ሌላ ሰው ምን አገብቶ ነው? ቆይ ለምንድነው ራስን እንደ ጻድቅ ይዘኝኝ የምትልብኝ? ነጃ አታናጂ። ለምንድነው ለእህት ልትሸፍንላት? ለምንድነው የምትደብቀኝ? ምንድነው የተጠየቅሽው ብቻ? ምን የጠየቀኝ? ምን የተጠየቀኝ? ይኸውልሽ ምንድነው ያለው? ምንድነው የነገርኳት? ምንድነው ያለች? እኔ ማቀው ታሪክ የለም። ያነበብከው ሜሴጅ ላይ ነው እኔ ተመሰርቼ አንተን ጠየቅኩ። ለምንድነው ወንድሜን አታስከፍል? ሲከፋው ማየት አልፈልግም ያለችኝ? የማታውቂኝ ታሪክ ነው። ታሪክ ፈጥረሽ ለምንድነው የዛተችብኝ? እንዴ ወንድሜን ብትነኪ ጸብሽ ከኔ ጋር ነው እኮ ነው ያለችኝ። ሲከፋው ማየት አልፈልግም አለች። አንተ መሰልከኝ ከፍቶኛል ያልካት እና ከመሬት ተነስታ እንዴ ነው እንደዛ የምትለኝ? ሁለተኛ አንድ ነገር ልንገርህ። ሁለተኛ ስለኔ አንድችንም ነገር ከኔ ውጪ ለሌላ ሰው ስትናገር እንዳለ ያንተ ህይወት እንደፈለገ ይሁን። ስለራስህ የፈለከው ልታወራላት ትችላለህ። ከዚህ በቀራ ስለኔ ምንም ልታወራ አትችልም። እሺ እኔ ምንም አላልኳትም አይደለ ነጃ? ምንም አላልኳትም። እዚህ ቤት እኮ እየኖራች አይደለም እንጂ አታምኝም። ነነመንቷል ባኑ መሰለኝ ይሄን ሁሉ አመት ካንተ ጋር ነው። ነነመንቱ ሲንጀ ትዳር ማለት ምንድነው ላንቺ? እኔ አሁን እሱ ስለሱ አይደለም እያወራ፣ በቃ ስለኔና ስላንተ ብቻ ነው እያወራ። ትዳሩን አውጣልኝ። ስለኔና ስላንቺ እያወራን እኮ ነው። ያሉ ባልታ ዝም ብለሽ አምጥተሽ ከኔ ጋር ትጣያለሽ እንዴ? አይደለ? እና ማን ቢያወራላ? አላቅም አልኩሽ እኮ እኔ ምንም አላልኳትም። የነገርኳት ነገር የለም። ትደብቅላለች እሷም እንዴ አይቀርም። እሺ አንድ ቀን እውነታው መውጣቱ አይቀርም። አላቅም አልኩሽ እኮ አላቅም እንዴ። እና ቆይ በማስፈራራት ነው እኔ ልከገኝ እንዴ? ምን ነው ማመጣው? ይሄንን ነው ከየት እንዳመጣ ይጠይቃት። እህትን ያንተ እህት ናት። እኔ ምንም አልነገርኳትም። የኔ እህት ናት። አዎ የኔ እህት ደግሞ ያንቺ እህት ናት። ስለዚህ ካሁን በኋላ እንደዚህ አይነት ነገር እንዳታወሪ። እሺ ደብቅላ አንተ ስልኩን ነጃ። እውነታውን ማወቅ ከፈለግክ ማለት ነው። እኔ እውነታ ያለው እኔ ጋር ነው። ያንቺ እውነታሽ ተሸክመሽ ማየት ትችላለሽ። ከዚህ በላይ ግን የሌለን ነገር ፈጥርሽ ከኔ ትፈጠኝ። ያማታል እንዴ? ሁለተኛ እንደዚህ አይነት ነገር እንዳታመጭ። ምን ትመስላለች? ቆይ አንቺ ከየት ያመጣሽው? አይና ወጣ ነሽ። ትዳር እኮ የሁለት ሰው አይበቃም? በቃ ተደረብክላት እኮ ለእህት ሸፈንክላት። ነጃ ያወራችሁትን አንዴ ጣትህን ከኔ ወደዛ አድርገው። ምን መቀሰር እና ባናደደ ምንም አላቅም አልኩሽ። በማስፈራራት ነው እንደ ነገሩ። ካላመንሽኝ የራስሽ ጉዳይ። ምንም ማድረግ አይደለም። ደውልላት ሲል ነገር ግን አልደውልላትም። ለምንድን ነው የምደውልላት? ማል ጎዳይት ነኝ ብልብል ነው በለይሳ ቁጥቁጥ በርቅ መቃወፊ ከለኪሊል ቆሩ ብልብላ ማል ጎዳይት። እሺ ጥሩ። ሁለተኛ እንደዚህ አይነት ነገር እንዳታወሪ እንዴ። ቆይ እኔን ካላመንሽኝ ማን ልታምኝ ነው? ሌላ ሰው በቃ ማንንም መጥቶ እንዴ? ቤተሰቦቻችን ቢሆን እኮ በመሀላችን ምንም የሚያገባቸው ነገር የለም። ይሄ ትዳር ምንም ባይኖር ነው አንዴ የምትፍጨረጨረው ነጀ። ቆይ ማን ነው የልብ ነው የሰጠሽ እንደዚህ ወሬ ፈጥረሽ ማውራት ጀመርሽ? ምን አይነት ባህሪ ነው? ከየት ያመጣሽ ባህሪ ነው? ይኸውልሽ
ትዳራችን የራሳችን ነው። ምንም ውሸት የለም። ምንም አይነት ነገር ካንቺ ከሷ ጋር አላወራውም ስላንቺ ካል እኔ ደውዬ ልስማ ነገሩን። ለምንድን ነው እኔ ጋር ሆነች መደወል የፈለግሽው? መስማት ስለፈለኩ ለምን እንደጻፈችልኝና ምን እንዳልካት ምን እንደተባባላችሁ መጠየቅ መስማት ስለምፈልግ። ምንም የተባባልነው ነገር የለም። ነጃ መቼ ነው እንደዛ ያለች? መቼ ነው እንደዛ ያለች? ሜሴጁን ያየሁት መቼ? ቅድም ነው የመጣልኝ። እና ደውለሽ ጠየቅሻት? አይደለም አንተ ነው የጠየቅኩህ። እና ለምንድን ነው የምጠይቀው? ወንድሜን አለችኝ። አንተ እኮ እና አመንሻት? ምን ላድርግ ግራ ገባኝ። ማንን ነው የምታምኚው? ማንን ነው የምታምኚው? ውዴ የሚያመኝ ማንን ነው የምታምኚው? ባለቤቴ ነው ኩቤ ወላሂ ምን አይነቱ አጋሰስ ነው በእናታችሁ። አከነ ጨምጪ ኡፍ አይ ፈጣሪ በምንድን ነው ሰርቼ ማበላት? ቆይ አንቺ ሴት ጮጋራ ልትስጂ ነው እንዴ? በቃ የራሱ ጉዳይ አንተ ደግሞ ምንም ያናድ ነገር አለው። አንተ ደግሞ ና ወደ ነው የምትሄደው? ና ልንገርህ ና ሙቪውን የሚያዋ እሺ በቃ ና። እጄን አሞኝ እኮ ነው ቁጭ ያልኩት። አዎ ጉድ መስማቱ በጣም ጥሩ። ወላሂ ዳነቀኝ። እናንተ ግን አርከከሽ ነው ኩት ምን አርከከሽ ነው ኩት ስወድ ቆይ አንቺ መቼ ነው የምታድጊው? እሺ በቃ እሺ አርከከሽ ነው ኩት እና በዚህ እሺ ወደ ያልኩ እንደ ማሪ የእንትን ቀሚሴን ቁልፍ ራሱ ብጥሶብኝ ነው። እሺ ነት እንጂ ሲወድ እሺ ሰላም በላቸው። ሰላም እየነሳችሁ ደግሞ ሰላም በላችሁ እንዲሁ ነው አንተ ጋር ሄዶ አይገርምህ? ነገ ጀሪ ነው የምን መሰለ ሙቪ እንዳያስቆረጥ አይ ነጃ ቀሽቴ እኮ ነኝ እኔ ነገ ጠጣበት ወረድ ይበላው ደስ ጠጣበት ጥሩ ነው። ጮጋራ ምናምን ማ እሺ ቲ ነገ ጀዲንካ ነገ አሰላሙ አለይኩም ደህና ናችሁ? በዚህ መጣሽ አይደል? እሺ እህት አለም አብረን ነው የው እህት አለም እህትችን እህትይዋ ይቅርታ ይሄ በይቅርታ የምታለፍ ይኸውልሽ ቀጥ ብለሽ እዛ ሄደሽ ይቅርታ ትጠይቃታለሽ። ይቅርታ በላት እንደ አይነ ለምንድን ነው ያለው? እሺ ሰላም በላቸው በቃ እሷ ችግር የለውም። እኔ እና እሷን ጨርሰዋለን። ፋም ይኸውልሽ ደውዬ ነው የምነግራት። እኔ ራሴ እነግራታለሁ። አንተ ምን አጣለፈ? እሺ ነገ ጀዲኒ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቆይ ሲጀመር ምን አስበሽ ነው አንቺ እንደዚህ አይነት ነገር የምታምጪው? በጣም ተሳክቶልኛል። የእጄን ነገር ግን ምን ገና ጀምርልሽ አይደል? እሺ በቃ ማሪ ይኸውልሽ እኔ እሺ በቃ ካቁንጥጫ በና ያማት እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አላህ ከክፉ ሁሉ ይጠብቀን ይጠብቃችሁ። ባሉካ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እኔም ወደ ክችን ልመለስ። ቁልፉ ማስቀመጥ ቁልፍ አየነጋ ተጀሪንካ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና ሁኑ። በሚቀጥለው በምን እንገናኝ? አንቺን በማቃጠልና አንቺን